ያርግልሃል። በቃ ፒካፕ ላይ ተጠቀም እስኪ እንደ ዘመናዊ ሰው። ሲኦል ነሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት፣ አማርኛ አትችልም። እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት መሰለህ። አሁን ዞረ እኛ ላይ በቃ ይሄንን ሙዝ አንድ ታገምጣታለህ፣ ከዚህ አንተው ነች አበቃ። እና ቆይ ይሄ ሙዝ ከበላሽ በኋላ ይሄኛው ሙዝ ትበለዋለሽ ነው የምትለኝ? ያው ፈረንጅ ናት መቼም ታውቃለህ። ኧረ ተው ሰለሞን፣ ባልጋታ ባልገኝ ተው ግን ተው። የገዛ አባቶች ዝም ያሉ እኔ ምን ብዬ ነው ድምፅም ሆነ እቆይ ለምንድን ነው ዝም ያሉት? እነሱ የራቁት ቪዲዮ ተይዞባቸዋል። አትክፈለኝ በቃ አትደውል። አማዬ እኮ ያረገኝ እንዴ። ከማን ጋር ነው የምትዳረቋት? አንዱ እኮ ነው ደውሎ የሚያደርቀኝ። በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ። ያሁኖቹ ቆይ ሐናና ቀያፋ ደግሞ ተወለዱ እንዴ? ሙዝ ከየት መጣ? በእናትህ ሰላቢ ቆይ እንዳትበለው ተፈልጎ ነው። በትያስካ ልጅ ያለው አትላጠው። የራሳችሁን እየበላችሁ ታዲያ እኔ በረሃብ ልሙት ደግሞ እንዴ? ሶልዬ ወይኔ ስማ ሰላቢ ቆይ ቦሳ እንዴ ሶልን ላናግረው። ሶልዬ ሲውልህ እንዴ የፍቅሬ እሳት ልብህን አቃጠለው። ኧረ ቦስ የሆነ መፍትሄ ነገር ፈልግ። ማርከሻ የለው። ስማ ሰላቢ ከትያስካልና ከሰሌ ማንን ነው የምትወደው? ምን ጥያቄ አለው? ሰልይን ነው። ወይኔ በትያስካን ጨከነ ገብቶለታል ሰሌ። ኧረ በቃ ጸበል እናስጠምቀው። ጸበል ሰላቢውን